ሪሰርቾች ስንሰራ ነበረ ይሄ ነገር ከየት መጣ የሚለው አይደል። ደፐርጅ የሚል ሙቪ ነው አሉ። ደፐርጅ 2013 ላይ የተለቀቀ ሙቪ ነው አሉ እና ምንድነው የሚያደርገው በ364 ቀን ሰው በሎ በደንብ እየተስተናገደ ይኖራል። ግን ልክ አንዷ ቀን ለ12 ሰዓት ይፈቀዳል የፈለጉትን ማድረግ። ይሄን ደግሞ የሚያደርጉበት ምክንያት ደሃው ህብረተሰብ እንዲቀንስ ብለው በማሰብ ነው ይላሉ ሙቪው ላይ ማለት ነው። ትንሽ ሪቪውን ለማየት ሞክሬ ነበረ እና ከዛ ተከታታይ ፊልም ነው ባይተወይ 2014 ላይም ደግሞ አናርኪ የሚል አለው። ከዛ ደግሞ 2016 ላይ ኢሌክሽን የር ብለው ያወጡት አለ። 2018 ላይ ፈርስት ፐርጅ ደግሞ ብለው አምጥተውታል ዳግመኛ። ከዛ 2021 ላይ ደግሞ ፎሬቨር ፐርጅ የሚል አለ ማለት ነው እና ሬቲንጉ አር ነው የሙቪዎቹ ሁሉም ማለት ነው። ለልጆች አይሆንም፣ ግን በጣም ያዩት ደግሞ ቲኔጀሮች ናቸው። እኛስ ቤት ውስጥ አብረናቸው አይተናል ወይ ይሄንን ሙቪ? ልጆቹ ሲያዩ አይተናል ወይ የሚለውን ሁላችን ራሳችንን ብንጠይቅ ጥሩ ይመስለኛል አይደል ዘንዬ? ልጆቻችን ማየታቸውንም እኮ ነው የሚዘራው እንዲህ አይነት ክፉ ዘር። አሁን እውነትም እኮ እንትኑን ያልገባኝ ፐርፐዙን ያልገባኝ ነው። 364 ቀን በጣም ጥብቅ የሆነ ህግ ያለበት አይነት አኗኗር ይኖሩና እነዛ ሰዎች ያችን አንዷን ቀን ህግ የሌለበት አይነት ሁኔታ ውስጥ ይገባሉ ማለት ነው። እና ኤንድ ጎል ሊኖረው ይገባል ማንኛውን ነገር ስናረግ አይደለ? ምንድነው የዚህ ኤንድ ጎሉ? አሁን ገባሽ? አሁን እኔም ልጆቼን ጠየኩኝ እኮ ስለዚህ ነገር ሰምታችኋል ወይ ስላቸው፣ አዎ አላየነውም ግን ሰምተናል። ልክ አንቺ እንዳልሽው ደግሞ ሚድል ክላሱን ለመቀነስ ቁጥሩን ለመቀነስ እና ያ ነው አላማው። በቃ በአጠቃላይ ያለው ነገር ለምን ሀብታሞቹ ፊልሙም ላይ እንደሚታየው ባንከር ምናምን ስላላቸው አደጋው ሁሌ ይጠበቃሉ። እነሱ ላይ የሚደርስ ነገር የለም። ቢፈልጉ እኮ ወታደር ይቀጥራሉ። እነሱ ምን ችግር አለባቸው የሚከላከላቸው እኮ። ኖርማሉ ግን እንደኛ ኦርዲነሪው ሰው ግን ያንን አይነት ሚንስ ስለሌለው ተጠቂ ይሆናል። ከመሃል ብዙ ሰዎች በዛን ቀን አላግባብ ይሞታሉ ማለት ነው። እና ፐርፐዙ ያ ነው ዞሮ ዞሮ ብለው ሲናገሩ ልጆቹ ሰምቻቸዋለሁ። እና አም ላይክ ይሄ ነገር የእውነት ወላጆችን ማጋጥሟቸው ከሆነ ወይ ልጆች ሲያወሩ ከሰሙ ምንድን ነው ፐርፐዙ? አንድን ነገር ስናይ የምንማረውንም ትምህርት ማወቅ አለብን። ጥሩ ዘር ነው እየተዘራብን ያለው ወይንስ ክፉ ዘር ነው እየዘሩብን ያሉት የሚለውንም ነገር ልብ ማለት ይኖርብናል ብዬ አስባለሁ፣ እንደኔ ማለት ነው። እና ከሱ ተነስተን ደግሞ አሁን ወደ ምን እንሄዳለን ማለት ነው? እሺ እኛን ከለክል ይሆናል ይህንን አይነት ፊልም እንዳያዩ አይደል? ልጆቻችን ግን ልጆች በሌላ መንገድ አያጡም እና በጓደኞቻቸውም አማካኝነት እንዲህ አይነት ነገር ሊያገኙ ይችላሉ። ስለዚህ እንዴት አድርገን አንደኛ ዲቫይስ የምንሰጣቸውን የሚያዩበትን ነገሮች እንዴት አድርገን ነው ማኔጅ እንዲያደርጉ የምናደርገው? ከዛ ሲቀጥል ደግሞ እንዴት ነው ኮንትሮል የምናደርገው በምን አይነት መልኩ የሚለውን ነገር። ለምን ባለፈው ስንነጋገር ትዝ ይልሽ ከሆነ ብዙ ልጆች የሌላ ሰው ስልክ ይወስዱና ብዙ የማይገባ ነገር ይጋለጣሉ ብለናል አይደለ? እነሱ በእድሜያቸው ለማይመጥናቸው ነገሮች ሰው ስልክ ላይ ያያሉ። ስለዚህ እኛስ ብንሆን ልጆቻችን እየሄዱ ስልክህን ስጠኝ እያሉ ወይ ስልክሽን ስጭኝ እያሉ ከሰዎች እየወሰዱ በየድግሱ ቦታ ሊሆን ይችላል የሆነ ጋዘሪንግ ላይ ወስደው ሲያዩ ምን አይነት መዘዝ ይዞ እንደሚመጣ ገብቶናል ወይ? ያንን እንደው አዌርነስ እንኳን ክሪኤት ብናረግ እስከዛሬ ልብ ብለን ነው ላናቅ እንችላለን አይደለ? ወስደው ልጆቻችን ሲጫወቱ ከዚህ በኋላ መጠንቀቅ ይኖርብናል። ስለ እንደነሱ አይነት ነገሮች እናወራለን ማለት ነው። እና እኔ ብጀምር ከምንድነው የምጀምረው? መጀመሪያ እነዚህ ልጆች ማንኛውም አይነት ታብሌት ይሁን ስልክ ይሁን ቲቪ እንዲያዩ ወይ ጌም ከመፍቀዳችን በፊት ቁጭ ብለን ህጎችን ማውጣት ይኖርብናል ብዬ አስባለሁ አይደለ? ተከክል የት ነው መጠቀም የምንችለው? ለምን ያህል ሰዓት ነው መጠቀም የምንችለው? ምንድነው ሊታይበት የሚችለው? ጠዋት
ከእንቅልፍ እንደተነሱ ስልክ መያዝ ይቻላል አይቻልም? ወይንስ ወደ እንቅልፍ ሲኬድስ መኝታ ቤት ይገባል ያ ስልክ አይገባም? እነዚህን ሁላ ነገሮች መጀመሪያ ነው የምትነጋገሪ እና እነዛን ህጎች ካሰፈርሽ በኋላ ጭቅጭቁም ይቀንሳል። ለምን ኦልሬዲ እንዳውም የጎበዘ ጽፎ ማስፈር ልጆች እንዳውም ይመስለኛል እንዲመስሉኝ ነበረ እንዳይሉ ፈርመውም እኮ ያው ማጥፋታቸው የማይቀር ነው አይደል ለሚሆነው። ግን ምንድነው ማውራት ከልጆች ጋር በደንብ ማውራት ስለ ጉዳቱና ጥቅሙ ለምን እንደምንከለክላቸው ቢያውቁ ማለት በደንብ በስነ ስርዓት አንድ እድሜያቸው እንዳልሆነ፣ ሁለት ይሄ ነገር እኮ ሰላም ሳይሆን ልባቸውን የሚያውክ ነገር እንደሚሰጣቸው ቢያውቁ አይደል ዲስተርብ እንደሚያደርጋቸው፣ ሶስተኛ የማይሆን መልእክት እንደሚያስተላልፍ ነግረናቸው ለእድሜያቸው እንዳልሆነ ብንነግራቸው አይ ቲንክ የሚመረጥ ይመስለኛል ዘንዬ። እና ደግሞ አብሶ ኔትፍሊክስ ላይ እነዚህ ምንድነው ፕራይም ቪዲዮ ምናምን የሚባሉት ላይ ፓረንታል ኮንትሮሎች ብናደርግ ለምን የሚያዩትን ነገሮች ማየት እንድንችል ከስልካችን ላይ ፓረንታል ኮንትሮል ቢኖር፣ ምክንያቱም ሬትድ አር የሚሉትን ሙቪዎችን አይሰጣቸውም አትሊስት ሬትድ ስለሆኑ ማለት ነው። ብንችል ካጠገባቸው ቁጭ ብለን አብረን ብናይ እየተመረጠ ነው።